ደስተኛ ነህ? አንተ ዝግጁ ነህ? ሞት ቢመጣ ዛሬ ዝግጁ ነህ? يا غافلا تتمادى አንተ በጥሜት ላይ የዘወተርክ ዝንጉ ሆይ عليك ينادى ነገ ባንተ ላይ ጥሪ ይደረጋል። ابن عباس رضي الله عنه እንዲህ ብሏል ሰለላሁ ዐለይሂ ወሰለም ለአንድ ሰው ሲመክሩ ሰማው አምስት ነገሮችን ከአምስት ነገሮች በፊት ጠብቅ። ወጣትነትህን ከእርጅና በፊት፣ ጤንነትህን ከህመም በፊት፣ ሀብትህን ከድህነትህ በፊት፣ ትርፍ ጊዜህን ከመጥመድ በፊት፣ ሕይወትህንም ከመሞትህ በፊት። አንተ በሚመች ጊዜ ላይ ነህ። አንተ በሚመች ጊዜ ላይ ነህ። የቀረውን አስተካክል። ይቅር ይባልልሃል ያለፈውም የቀረውም። ካልሆነ ግን ባለፈውም በቀረውም ትያዛለህ። መቼ ነው የሕይወትን ዋጋ የምናውቀው? ሞትን ስናየው ሞትን ስናየው የሕይወትን ዋጋ እናውቃለን። ያኔ እንጣራለን፣ መልስ አይሰጠንም። አላህን ፍሩ የአላህ ባሮች፣ አላህን ፍሩ የአላህ ባሮች። ባለፈው ተገሰጹ፣ ከዘመናትም ባለቀው የሞትን ድንገተኝነትን ፍሩ። አላህ በሞትና በሰከራቱ ላይ ያግዘን፣ በቀብርና በጽልመቱ ላይ የቂያማ ቀንና ጭንቀቱን አላህ ከቀናቶች ሁሉ ደጉን አንተም እናገኝበት አድርገን። ጌታችን ሆይ ነፍሳችን